ኦኬ ዩቲዩብ ዛሬ ተመልሰናል። ዴይ ቱ እና ዴይ ዋን ላይ እንዳያችሁት እቅድ አውጥቼ ነበረ እና ግን ኦቨር ምን ካሜራ አስቀምጬ ነው ያወሩ ያለሁት። በደንብ አልተዘጋጀሁም፣ ግን ስለቀኑ ልንገራችሁ። ኦኬ ቀኑ እንዳሰብኩት አልሄደም። እንዳሰብኩት ሳይሆን በተቃራኒ ነው እንደው የሚሄደው እና አሪፍ አልነበረም ማለት ነው። ይህም ማለት ክላስ በጣም ተንከራትቼ ነበረ። ደብተር ለማምጣት ስዞር በጣም ደክሞኝ ነበር። ያ በጣም ድካም። ከዛ መጣው ቤት ከመጣሁ በኋላ እንቅልፍ ያስፈልገኝ ነበር። ማታ በደንብ አልተኛውም፣ ግን ምንም መተኛት አልቻልኩም። ማለት ደግሞኛል፣ ግን እንቅልፍ ሊመጣ አልቻለም እና በዛውም ስራ ነበረ። እህታችን አዛን ነበረ አንድ ስራ። ስለዚህ ያን ስራ ኮምፕሊት ማድረግ ነበረብኝ። ሰው ከጨረስኩ በኋላ ለመተኛት ሞከርኩ፣ አልቻልኩም። ሰው እንዴት ለመተኛት እየጣረ እንቅልፉ አይመጣም? ያ በዛ ምክንያት ሲሜን እንትን አመለጠን፣ ክላስ አመለጠን። ወደ ክላስ ሄድን፣ እሱም እንደማይሆን ሆኗል። ቤት መጣሁ፣ ለመተኛት ሞከርኩ፣ አልቻልኩ። እንቅልፍ መተኛት እምቢ አለኝ። ሁሌ ማይንዴ የሆነ ኮንሱም አድርግ ነው እና ለምን በዛ ሰዓት አላጠናም ካላችሁኝ፣ አልቻልኩም ማጥናት። በቃ ማለት ለጥናት የሚሆን አይደለም። አይምሮ ሁሉ ጫጫታ ነበረ። ለጥናት ሳይሆን ለምሳሌ ኮድ ማድረግ በዛ ሰዓት ደስ ይለኛል። ያ እንደዚህ አይነት ነገሮች ስራዎችን ብሰራ በጣም አሪፍ ነው። ግን በቃ ተኝቼ ተነስቼ ዛሬ 3 ዩኒት ማጥናት ነበረብኝ እና የትኞቹንም አላረኩም ዛሬ ማለት ነው። እና በጣም አዝኛለሁ። በጣም በጣም እንቅልፍ ለመተኛት በመጣር ብዙ ሰዓት ደን ከዛ በኋላ ፈጠነ ሰዓቱ። አሁን 6 ሰዓት ሊሆን ኢማጅን። ከ3 ዩኒት 1 ዩኒት አላሳኩም። ነገ ደግሞ ፈተና አለብኝ። ይሁን ለነገ ምን እንደማደርግ አሁን ችግሮቼ ምንድን ናቸው ነው። የመጀመሪያው አይ ቲንክ ቲክቶክ ምናምን ነገር እነሱ ነገሮች በጣም ኮንሱም ባላረግም፣ ግን መጠቀሜ ምናምን እሱ አንድ ኢፌክት ነው። ሁለት ደግሞ እንቅልፍ በስንት ሰዓት መተኛት አለብኝ። እንቅልፍ በስንት ሰዓት የተኛው ስላልሆነ ያ ሁሉ ተደረማምሮ ይሄ ነገር እንዲፈጠር አድርጓል። ስለዚህ ለዚህ ደግሞ ቅጣት ያስፈልጋል አይደለ? መቀጣት አለበት። ስለዚህ በመጥፎ ነገር ራሴን ልቀጣ አልፈልግም። እስከ ፈተና እስከሚደርስ ድረስ እስከ ፈተና ታይም ድረስ ምንም አይነት ሶሻል ሚዲያ አልጠቀም። ዩቲዩብ እጠቀማለሁ፣ ዩቲዩብ መስት ነው። ግን ኢንስታግራም፣ ቲክቶክ፣ ቴሌግራም ለአንዳንድ ስፔሲፊክ ካልሆነ በቀር ሌላ ከሰው ጋር ማውራው ምንም ነገር በስልክ ለመጨረስ እናረጋለን ማለት ነው። ይሄ ነው ቅጣታችን። እና አይ ቲንክ ይሄን እንትን ብል ምመልሶ ይመስለኛል ያባከንኩትን ጊዜ እና ነገ የምንፈተነው ማስ ኤግዛም አለ። ስለዚህ አሁን ይሄን አሁን ምንም ለውጥ ስለማያመጣ ነገ ቀርቼ ዛሬ አበላሻቸውን ላስተካክላቸው። ነገ ክላስ ባልሄድ እንትን ለማስተካከል ይመቸኛል ብዙ ነገሮችን ማለት ነው። ስለዚህ ዛሬና ነገ እናስተካክላለን። ያን ነው ፕላን ያሰብኩት ነገር። ነገ ፈተና አለን ማስ እንትን አርጎ ለመያዝ ነበር አስተማሪ ያሰበው፣ ግን ይሄን ለውጥ አይኖረውም። በዛኛው ፈተና 3 ኤክስ ስለገባብኝ ምንም ያህል ለውጥ ስለማይኖረው ጀስት ልተው። ምክንያቱም ያ ትምህርት ቤት ሄጄ ጊዜ ነጫጫታ ምናምን። ስለዚህ ግን ዛሬ በደንብ ተኝቼ ከነገ ጠዋት ጀምሮ ዛሬ አባከንኳቸው ሪፕለስ አድርጌ የዛሬውን ፕላን ቁጭ አድርጌ ተግብሬ እንትን ማለት ይኖርብኛል ማለት ነው። ያ ይሄን ያለው ነገር። ዛሬ ደግሞ ዴይቱ እንደመሆናችን የሆነ ነገር አለ። የሆነ ነገር ትላንትና የነገርኳችሁ ስለ ኒውሮፕላክሲሊቲ እስኪ ትንሽ ላጫውታችሁ። ግን የዛሬው አይዲያ ሌላ ነው፣ የዛሬው መጽሐፍ ሌላ ቢሆንም ያ ምንድን ነው? አእምሯችን ቀላል የሆነ ኤግዛምፕል ልስጣችሁ። ሳር የሆነ መንገድ አለ አይደለ? ሳር የሆነ መንገድ ላይ ዝም ብላችሁ አንድ መንገድ ላይ ብትራመዱ፣ ደጋግማችሁ ብትራመዱ ያ ቦታ ምን ይሆናል? ይለያል። የሆነ አፈሩ ይወጣል ማለት ነው፣ ሳርነቱ እየጠፋ ሰዋት። አንድን ነገር አንድን ታወት ወይም አንድን ሀቢት ዝም ብለን እየደጋገምን ከመጣ
ይሄ አእምሯችን ላይ ያሉ ኒውሮኖች አንድ ላይ እየተያያዙ ይመጣሉ። እንደዚህ የተያያዙ ከመጡ በኋላ ያን ብሬክ ሪዋየር ለማድረግ ይከብዳል። ሀቢት ወይም ልምድ እንትን የሚለው በድግምግሞሽ ነው እና ያን ሪዋየር የማድረግ ሜትዶች አሉ። የመጀመሪያው ለምሳሌ እንደ አንድ ሰው በየራሱ እንትላለው የሆነ ሰው ቡና መጠጣት ልማዱ ከሆነ ከቡና መጠጣት አለ አይደለ ማይንዱ ላይ ሀቢት። ስለዚህ ቡና ስንት ሲል ያፋሽጓል አይደለ? በዛ ታይም ላይ ምን ማለት አለበት? ኖ እኔ ቡና እንትላለም እያለ እንትል አፍርሜሽን ስትሮንግ የሆነ እንትል ማድረግ አለበት ነው ይሉት መጽሐፍቶቹ። እና እንደዛ ነገሩ ከመምጣቱ በፊት ያን ሱስ ወይም ያን የቡናን ሱስ በሌላ ነገር መተካት። በዛ ተከተን ደግሞ የሚመጣና የሚያስቸገረን ከሆነ ደግሞ የምናደርጋለን ማለት ነው ስትሮንግን አፍርሜሽን ማድረግ። ያ ነው ሰው በቀጣይ ቪዲዮ እንገባለን። ግን ዛሬ ደግሞ አስዴቱ ምርጥላ የሆነች መጽሐፍ ናት። ቲንክ ኤንድ ግሮው ሪች ባይ ኒክ ፖል ሂል። ዘ ፓወር ኦፍ ዲሲሽን ነው እንትን የምንለው ዛሬ የምንመለከተው። ያ አሁን እኔ ነገሮች እንደነዚህ አይነት መጽሐፎች ፒክ ሲደረግ እና ከመጽሐፎቹ ሜንና ኮር አይዲያ እያወጣው እንትን ምለው ከገንዘብ ጋር እያልሽን ገንዘብና እንደዚህ አይነት ስለ ስኬት ወደፊት ቢሊየነር ትሪሊየነር ሰለሞን በቃ ከዛ አይነት ነገሮች ከሰው ይሄ መጽሐፍ አሁን በትላንትና የጠቀስኩላቸው እነዛ መጽሐፍቶች ዞሮ ዞሮ ምንድናቸው? እነዛ ቢሊየነሮች ሚሊዮነሮች የሚባሉ ሰዎች ምን አይነት ኳሊቲ ነበራቸው ነው። የነዛን ኳሊቲ እየቀሰምን እንትን እንደንለው ትላንትና ምናልን ያን ነገር ሚሊዮነር የሚለውን ያ ገንዘብ የምንለው ወይም ያ አሪፍ የሆነ ባል፣ አሪፍ የሆነ ፍቅረኛ ኦር አሪፍ የሆነ መኪና ነጂ ያን ሰውዬ ከመሆነ በፊት መጀመሪያ በአይምሮክ ጨርሰው ነው። ዛሬ ደግሞ ስለምን እናያለን? ስለ ዲሲሽን ዋናው ነገር ማለት ነው። ኦኬ the big idea every great life starts with one film unshakable decision. Nepal has studied 500 of the wealthiest people in the history of 20 years. He number of finding the most successful people made decision quickly and change them slowly. 500 ሶሪ በጣም አንዴ